አዶናይ ኢትዮጵያውያን የሚጠብቁት ንጉሥ፣ ኢትዮጵያን አንድ የሚያደርጋት ንጉሥ ቴዎድሮስ፣ ከሰሜን የሚመጣው ንጉሥ ቴዎድሮስ እኔ ነኝ ብለዋል። ደጋፊዎቹም እሱ ነው ብለውታል። የሚያሳዝን ጊዜ ላይ ደርሰናል። ስሙት። አዶናይ የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት። እሺ ንጉሥ ቴዎድሮስን የምትጠብቁ ሰዎች አሁን ወጥታችሁ ይመስለኛል መናገር ያለባችሁ ታይም ላይ ነው ያላችሁት አይደል? ይኸው መጥቻለሁ ብሏል። ያው ነኝ አይደለም ባላቅም፣ ግን በቃ እንዳረጋለ ኢትዮጵያን ያው ንጉሥ ቴዎድሮስ ነው ይሉኛል። ደጋፊዎችም ነህ እያሉት ነው። እሱም ይኸው እንደምታዩት ስሙን ሜንሽን እያደረገ ይመጣል የተባለውን ከሰሜን በኩል ይመጣል የተባለውን የኢትዮጵያን ንጉሥ ሜንሽን እያደረገ እየጠቀሰ ስሙን እየተናገረ ነው። እንደዚህ አይነትም ቫይብ እያየን ነው አይደለ እንዴ? ቤተ መቅደሱ ውስጥ ለዛውም ማለት ነው። አይ የኢትዮጵያ ኦርቶዶክስ ተዋሕዶ በቃ ማንም እንደዚህ የፈነጭበት ቦታማ አይሆንም፣ ቤተ እምነት አይሆንም። እንደምታዩት በሚያሳዝን ሁኔታ ቤተ መቅደስ ውስጥ በዚህ መልኩ ሰዎች ከበውት ፎቶ ሲነሱ ይታያል። እሱ ላይም አይፈረድም። በአንድ በኩል ሰውም ሕዝቤ እውቀት ከማጣቱ የተነሳ ጠፋ የሚባለው ለዚህ ነው። ሰው ላይም ነው ምንፈርደው እኛ። ያው ንጉሥ ቴዎድሮስ ጉዞውን ጀምረዋል ነው ዩሲ እያያችሁት ነው አለ። ይኸው ከሰሜን እየመጣ ነው። እዛው ከሰሜን አርላ አዶናይ የመጣው አየር ኩሰት መጨረሻ፣ አየር ኩሰት ጥግ። ሕዝቤ እንዳትጠፉ። ለዛ ነው በመረጃና በማስረጃ እያንዳንዱን ነገር እየተከታተልኩ እያመጣው ሕዝቡን እማነቃው ማለት ነው። ገና ብዙ ነገር ሊፈጥር ይችላል። ይህ ልጅ ግን መታየት አለበት፣ ማንነቱ መታወቅ አለበት። እና አዶናይ በጋጠ ወጥነቱ በዚህ ድርጊቱ በዚህ አጸያፊ ድርጊቱ ምክንያት እንግዲህ 4 አዋርዶችን ሊያሸንፍ ችሏል ማለት ነው። እና ምን አድርጎ ነው ምን ሰርቶ ነው የሚለውን እስቲ አይተን እንመለስ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ መምታት ምታቀም በቀቀ የታባት ምታቀበለኝ። እንግዲህ እኛ ሾርት ሚሞሪ ያለን ሰዎች አይደለንም። ያላቸውም ካሉ እንዳይኖራቸው አድርጓቸዋል። ሁሌ ሪማይንድ ስለሚያደርጋቸው ማለት ነው። በያዘበት መንገድ ነው የመጣው። ርኩሰቱን አሁንም አላቆመም፣ ቀጥሎበታል። እንደዛም ነው እየሄደ ያለው። ሰውም በዛው ባህሪው በዛው ጸባዩ ነው እየወደደው ያለው ማለት ነው። እና ምን አባቱ ሴጋምቱ ያሳዝናል። ሉክ ከዚህ በፊትም አይተናል አይደለ? ስለዚህ ልጅ በደንብ ኢማጂን። አሁን ሴጋ የሚለው ቃል ሴጋ የተባለው ድርጊት እንደ ኖርማላይዝድ ተደርጓል በዚህ ልጅ የተነሳ ማለት ነው። እና ይሄን